ያለ ቁርአን ሙስሊም ህይወት የለው። አሳ ያለ ውሃ ህይወት እንደሌለው ያለ ቁርአን የሚኖር ህይወት ከሙታን ህይወት ማይተናነስ። ሙታን መልካም ስራ ሰርተው ከሄዱ ሙታን አይባሉም እነሱ። ሙት የሚባለው እዚህ ዱንያ ላይ ያለ ቁርአን የሚኖር ሰው፣ ያለ ዚክር የሚኖር ሰው፣ አላህን ሳያስታውስ አኺራን ሳያስታውስ ቀብርን ሳያስታውስ የሚኖር ሰው የሞተ ሰው። ከሚወዱት ሰው ጋር ሲያወሩ ከሚገኝ ደስታ የበለጠ ቁርአን የቀሩ ከአላህ ጋር በመነጋገር የሚገኝ ደስታ አለ። ይሄ በገንዘብ አይገኝም፣ ወደ አላህ በመመለስ ቁርአንን በመቅራት እንጂ። የመቅራትን የማንበብና አቅም አላህ የሰጣቸው ሰዎች ሌላን የሰው ወሬ ከሚያነቡ ከሚያደምጡ አብዛኛውን ጊዜያቸው ከቁርአን ጋር ሊያደርጉ እስከዛሬ መቅራት ያልቻሉ ወላጆቻቸውን ከማማረር ይልቅ አሁንም የትኛውም ዕድሜ ላይ ቢሆኑ ቁርአን ወደ መቅራት ፊታቸውን ሊያዞሩ ሊሞክሩ ይገባል። ጊዜው ሳያልፍ በፊት ቁርአንን ቸላ ያለ አላህ ከረሕመቱ ቸላ ይለዋል ተብሏል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ተብሏል። ከቁርአን ቸላ ያለ የተጣበበ ህይወት አለለት ለሱ ተብሏል። መረጋጋትን የማጣት አንዱ ሚስጥር ከቤታችን ከልባችን ቁርአን ርቋል። ቤታችንን በቁርአን ልንሞላ፣ ልባችንን በቁርአን ልንሞላ፣ ልጆቻችን ቁርአን ልናስቀራ፣ ራሳችንም ቁርአን ልንቀራ ልናደምጥ ይገባናል።